ሰላም ሰላም ተማሪዎች እንደምን አላችሁ? ዛሬ የምናየው የ11ኛ ክላስ ፊዚክስ ቻፕተር 6 ነው። ዛሬ የምናየው ከ6.1 ኮሎምብስ ሎው ጀምረን እናያለን። የሚጀምረው ከቻርጅ ነው። ቻርጅ is a fundamental property of matter associated with electrons and protons which are found in any atom. ቻርጅ የምንለው የአንድ ማተር ፋንዳሜንታል ፕሮፐርቲ ነው። ያ ቻርጅ ደግሞ በአንድ አተም ውስጥ የሚገኘው ነምበር ኦፍ ኤሌክትሮንስ እና ፕሮቶንስ ማለት ነው። እና ቻርጅ አለ ማለት በአንድ አተም ውስጥ ቻርጅ አለ የምንለው ምን ሲሆን ነው? ኤሌክትሮንስ እና ፕሮቶንስ ካለ ያ አተም ቻርጅ ነው ብለን መጥራት እንችላለን ማለት ነው። በአጭሩ ቻርጅ ማለት በአንድ አተም ውስጥ የሚገኝ ኤሌክትሮንስ እና ፕሮቶንስ ማለት ነው። ከኤሌክትሮንስ እና ፕሮቶንስ ጋር አሶሺየትድ የሚሆን የማቴሩ መሰረታዊ ፕሮፐርቲ ቻርጅ ተብሎ ይጠራል ማለት ነው። there are only two types of charges ኔጋቲቭ and ፖዚቲቭ ቻርጅስ። ሁለት አይነት ቻርጆች አሉ። እነሱም አንደኛ ኔጋቲቭ ቻርጅ ሲሆን ሁለተኛ ደግሞ ፖዚቲቭ ቻርጅ ነው። by convention negative charges are carried by electrons and positive charges are carried by ፕሮቶንስ እና በስምምነት ደግሞ ኔጋቲቭ ቻርጅ የሚለውን ኤሌክትሮንስ ብሎ ሰየሙ፣ ፖዚቲቭ ቻርጅ የሚለውን ደግሞ ፕሮቶንስ ብሎ ሰየሙ ማለት ነው። የፕሮቶንስ እና ኤሌክትሮንስ የሚለውን ለኔጋቲቭ ቻርጅ እና ፖዚቲቭ ቻርጅ ይሄኛውን ስያሜ የሰጡት በስምምነት ነው። when the number of electrons and protons in an object are equal that object is said to be electrically neutral. በአንድ ኦብጀክት ላይ የሚገኘው ነምበር ኦፍ ኤሌክትሮንስ እና ነምበር ኦፍ ፕሮቶንስ ኢኩል ከሆነ ያ ኦብጀክት ኤሌክትሪካሊ ኒውትራል ተብሎ ይጠራል ማለት ነው። ለምሳሌ አንድ ኦብጀክትን ብንወስድ በዛ ኦብጀክት ላይ የሚኖረው ነምበር ኦፍ ኤሌክትሮንስ እና ነምበር ኦፍ ፕሮቶንስ ኢኩል ከሆነ ያ ኦብጀክት ኤሌክትሪካሊ ኒውትራል ነው ተብሎ ይጠራል ማለት። ለምሳሌ በዚህ ኦብጀክት ላይ የሚኖረው ነምበር ኦፍ ኤሌክትሮንሱ 10 ቢሆን እና ነምበር ኦፍ ፕሮቶንሱ ደግሞ 10 ከሆነ ይሄ ኦብጀክት ኤሌክትሪካሊ ኒውትራል ነው ማለት ነው። however if this electrical balance is distributed then the object is said to be electrically charged. ነምበር ኦፍ ኤሌክትሮን እና ነምበር ኦፍ ፕሮቶንሱ ባላንስድ ከሆነ ወይም ዲስትሪቢዩሽናቸው ባላንስድ ከሆነ ያ ኦብጀክት ኤሌክትሪካሊ ቻርጅድ ነው ተብሎ ይጠራል። ለምሳሌ አንድ ኦብጀክትን ብንወስድ ያ ኦብጀክት ነምበር ኦፍ ኤሌክትሮንስ እና ነምበር ኦፍ ፕሮቶንሱ ዲስትሪቢዩሽናቸው ኢኳል ከሆነ ወይም ሁለቱም ነምበር ኦፍ ኤሌክትሮንስ እና ነምበር ኦፍ ፕሮቶንሱ ኢኩል ከሆነ ያ ኦብጀክት ኤሌክትሪካሊ ቻርጅድ ነው ተብሎ ይጠራል። ኔጋቲቭሊ ቻርጅድ ኦብጀክትስ ኮንቴን ሞር ኤሌክትሮን ዳን ፕሮቶንስ። አንድ ኦብጀክት ኔጋቲቭሊ ቻርጅድ ነው ካልን በዛ ኦብጀክት ላይ የሚኖረው ነምበር ኦፍ ኤሌክትሮንሱ ከነምበር ኦፍ ፕሮቶንስ ይበልጣል። ለምሳሌ ይሄ ኦብጀክት በውስጡ ነምበር ኦፍ ኤሌክትሮንሱ 10 ሆኖ ነምበር ኦፍ ፕሮቶንሱ ደግሞ 5 ከሆነ ይሄ ኦብጀክት ምንድነው? ኔጋቲቭሊ ቻርጅድ ነው ማለት ነው። ምክንያቱም ኔት ኤሌክትሮንሱ የዚህ ስንት ነው? ኔት ቻርጁ ስንት ነው? 5 ነው። ኔት ቻርጁ 5 ስለሆነ ኔት ቻርጁ 5 ኤሌክትሮንስ ከሆነ ይሄ ኦብጀክት ምንድነው? ኔጋቲቭሊ ቻርጅድ ነው ማለት ነው። በአንድ ኦብጀክት ላይ የሚኖረው ነምበር ኦፍ ኤሌክትሮንሱ ከነምበር ኦፍ ፕሮቶንስ በልጦ ከተገኘ ያ ኦብጀክት ኔጋቲቭሊ ቻርጅድ ነው። በአንድ ኦብጀክት ላይ የሚኖረው ደግሞ ነምበር ኦፍ ፕሮቶንሱ በአንድ ኦብጀክት ላይ የሚኖረው ነምበር ኦፍ ፕሮቶንስ ከነምበር ኦፍ ኤሌክትሮንስ በልጦ ከተገኘ ያ ኦብጀክት ደግሞ ፖዚቲቭሊ ቻርጅድ ተብሎ ይጠራል። ለምሳሌ ፖዚቲቭሊ ቻርጅድ በዲ ኮንቴንስ ሞር ፕሮቶንስ ዳን ኤሌክትሮንስ። አንድ ኦብጀክት ፖዚቲቭሊ ቻርጅድ ነው የምንለው መቼ ነው? ነምበር ኦፍ ፕሮቶንሱ ከምን ከበለጠ፣ በዛ ኦብጀክት ላይ የሚኖረው ነምበር ኦፍ ፕሮቶንሱ ከነምበር ኦፍ ኤሌክትሮንስ ከበለጠ ያ ኦብጀክት ፖዚቲቭሊ ቻርጅድ ነው ተብሎ ይጠራል። ነምበር ኦፍ ፕሮቶንስ ከነምበር ኦፍ ኤሌክትሮንስ በልጦ ከተገኘ ያ ኦብጀክት ፖዚቲቭሊ ቻርጅድ ነው ተብሎ ይጠራል። እዚህ ጋር ደግሞ ፕሮፐርቲስ ኦፍ ቻርጆች አሉ። የመጀመሪያው there are two kinds of electric charges እና ቅድም እንዳየነው ሁለት አይነት ኤሌክትሪክ ቻርጆች አሉ። አንደኛው ፖዚቲቭ ሲሆን ሁለተኛው ደግሞ ኔጋቲቭ ነው። ይሄ አንዱ የቻርጅ ፕሮፐርቲ ነው። The second property, two similarly charged bodies repel each other and two positively charged bodies attract each other. ሁለት ተመሳሳይ ቻርጆች እርስ በርስ ይገፋፋሉ። ከዚህ በፊት በማግኔቲስ ላይ እንደምታውቁ ሁለት ተመሳሳይ ፖል ያላቸው ማግኔቶች እርስ በርስ ይገፋፋሉ።
ሁለት ተቃራኒ ፖል ያላቸው ማግኔቶች ደግሞ እርስ በርስ ምን ይሆናሉ? ይሳሳባሉ። በተመሳሳይ ኤሌክትሪክ ቻርጅም ሁለት ኤሌክትሪክ ቻርጆች ተመሳሳይ ከሆነ እርስ በርስ ይገፋፋሉ። ሁለት ቻርጆች ደግሞ ተቃራኒ ከሆኑ ማለትም ፕሮቶን እና ኤሌክትሮን ከሆኑ ይሳሳባሉ። ፕሮቶን ኤሌክትሮን ደግሞ ምን ይሆናሉ? ይገፋፋሉ ማለት ነው። እዚህ ጋር እኔው ይሄም ኔጋቲቭ ነው፣ ይሄም ኔጋቲቭ ነው። ሁለቱም ምን ይሆናሉ? ይገፋፋሉ። እዚህ ጋር ስናይ ደግሞ ይሄም ፖዚቲቭ ነው፣ ይሄም ፖዚቲቭ ነው። ላይክ ቻርጅስ አር ዋት ሪፔል ኢች አዘር። እዚህ ጋር ስናይ ደግሞ አንላይክ ቻርጅ ነው፣ ይሄኛው ኔጋቲቭ ነው፣ ይሄኛው ደግሞ ፖዚቲቭ ነው። ሁለቱም ምን ይሆናሉ? ይሳሳባሉ ማለት ነው። ሶ ጀነራሊ ቱ ሲሚላር ቻርጅስ ላይክ ቻርጅስ አር ዋት ሪፔል ኢች አዘር፣ አንላይክ ቻርጅስ አር ዋት አትራክት ኢች አዘር ማለት ነው። ዘ ዋን ሶስተኛ ፕሮፐርቲ ስናይ ደግሞ ኤሌክትሪክ ቻርጅ ኢዝ ዋት ኦልዌይስ ኮንዘርቭድ ዊች ሚንስ ኤሌክትሪክ ቻርጅ አይፈጠርም አይጠፋም። ኢት ካንት ቢ ክሬትድ ኦር ዋት ዲስትሮይድ ኢን ኤኒ ቻርጂንግ ፕሮሰስ ዘ ነምበር ኦፍ ኤሌክትሮንስ ጌይንድ ባይ ዋን ኦብጀክት ኢዝ ኢኳል ቱ ዘ ዋት ነምበር ኦፍ ኤሌክትሮንስ ሉዝድ ባይ ዘ አዘር። ይሄ ማለት ነው የሆነ በማንኛውም ቻርጂንግ ፕሮሰስ ላይ አንዱ ፕሮቶንሱን ይሰጣል፣ ሌላኛው ደግሞ ምን ያደርጋል? ይቀበላል። በዛን ታይም የሚጠፋም ቻርጅ አይኖርም፣ የሚፈጠርም አይኖርም ማለት ነው። ይህ ማለት ምንድነው? ቻርጅ ኢዝ ዋት ኮንዘርቭድ የሚለው ሌላኛው የቻርጅ ሶስተኛው ፕሮፐርቲ ነው ማለት ነው። ቻርጅ አይፈጠርም አይጠፍም፣ አንዱ ይሰጣል፣ አንዱ ይቀበላል። በሚሰጥበት ጊዜ እና በሚቀበሉበት ጊዜ ደግሞ ምንም አይነት በመካከላቸው ላይ ዌስት የሚሆን ቻርጅ አይኖርም ማለት ነው። አራተኛ ፕሮፐርቲ ኤሌክትሪክ ቻርጅ ኢዝ ዋት ኳንታይዝድ። ኤሌክትሪክ ቻርጅ ምንድነው? ኳንታይዝ ነው። ይሄ ማለት ነው ኤሌክትሪክ ቻርጅ ኮንቲኒየስ አይደለም። ኤሌክትሪክ ቻርጅ ኢንቴግራል ማልቲፕል ነው። አንድ ሁለት ሶስት እያልን የምንሄደው ነገር ነው እንጂ ኮንቲኒየስ አይደለም። አንድ ነጥብ ምናምን አንድ ነጥብ ምናምን አንድ ነጥብ አምስት አንድ ነጥብ ምናምን እያልን ኮንቲኒየስሊ ቻርጅን መቁጠር አንችልም። ቻርጅ ምንድነው? ኳንታይዝ ነው። ቻርጅ ካምስ ኢን ዋት ዲስክሬት ፓኬትስ ኢት ሚንስ ዳት ቻርጅ ኪው ኦልዌይስ ኦኬር አስ ሳም ኢንቴግራል ማልቲፕል ኦፍ ዘ ቻርጅ ኦፍ አን ኤሌክትሮን። እና የኤሌክትሮንሱ ምንድነው? ኢንቴግራል ማልቲፕል ነው እና ኮንቲኒየስ አይደለም። አንድ ነጥብ ምናምን ምናምን እያልን በዴሲማል እንትን የምናባዘው ሳይሆን ኢንቴግራል ማልቲፕል ነው። እና ይሄኛውን ኤሌክትሮን በኢንቴግራል ነው ማባዘት የምንችለው ማለት ነው። ኢት ካን ቢ ሪትን አስ ኪው ኢዝ ኢኳልስ ቱ ፕላስ ኦር ማይነስ ኤን። ኤን ኢዝ ዋት ኢንቴግራል ማልቲፕል ታይም ኤሌክትሮን ማለት ነው። ስለዚህ ኤን ማለት 1 2 3 ምናምን እያልን የምንጠራበት ኮንቲኒየስ ነው እንጂ ዲስክሬት ነው እንጂ ኮንቲኒየስ ሊሆን አይችልም። ይሄ ማለት ምንድነው? ቻርጅ ኢዝ ዋት ኳንታይዝድ ነው። The smallest unit of charge that is carried by one electron or what proton is called elementary charge. እና smallest unit of charge that is carried by one electron በአንድ ኤሌክትሮን ወይም በአንድ ፕሮቶን አማካኝነት ኬርድ የሚደረገው smallest unit of charge ምን ተብሎ ይጠራል? ኤሌሜንተሪ ቻርጅ ተብሎ ይጠራል። The magnitude of the charge of an electron is one electron is equals to minus 1.6 times 10 raised to minus 19 ኮሎምብ። ይችኛውን ማወቅ ያለባችሁ ፈተና ላይ ግን ይሰጣችኋል። The charge carried by a proton is also the same as that of charge carried by an electron except it is what positive። በኤሌክትሮን አማካኝነት ኬርድ የተደረገው ቻርጅ ከምን ጋር ተመሳሳይ ነው? ከፕሮቶን ጋር ተመሳሳይ ነው። ምንድነው የሚያለያያቸው? ኤሌክትሮንሱ ምንድነው? ኔጌቲቭ ነው። ፕሮቶንሱ ደግሞ ምንድነው የሚሆነው? ፖዚቲቭ ነው የሚሆነው ማለት ነው። እዚህ ጋር አንድ ኤግዛምፕል አለ። What number of protons needed to make a charge of 1 coulomb? አንድ ኮሎምብ ቻርጅን ለመስራት የሚያስፈልገው ነምበር ኦፍ ፕሮቶኖች ስንት ነው ይላል። እዚህ ጋር እንዴት ነው የምንሰራው? ፕሮቶን is equals to 1.6 times 10 raised to minus 19 ኮሎምብ ይላል። እዚህ ጋር ተሰጠን ደግሞ ስንት ነው? አንድ ኮሎምብ ነው። ሶ ምን እናደርጋለን? እዚህ ጋር አንድ ኮሎምብ ብለን እዚህ ጋር ደግሞ እናደርጋለን እዚህ ኢኳልስ ቱ ብለን እዚህ ኢኳልስ ቱ እዚህ ጋር ኤክስ ይሆናል ማለት ነው። ከዛ ምን እናደርጋለን? ክሪክሮስ ይሄኛውን ከዚህኛው ጋር እናባዛለን፣ ይሄኛውን ደግሞ ከዚህኛው ጋር እናባዛለን። አንድ ኮሎምብ ሲባዛ አንድ ፕሮቶን ሲካፈል ለአንድ ነጥብ 6 ታይም 10 ሬይዝ ቱ 6 ያው ይሄ ይመጣል ማለት ነው። እዚህ ጋር እንዴት ነው የሚሰራው? አንድ ፕሮቶን እዚህ ኢኳልስ ቱ አንድ ነጥብ 6 ታይም 10 ሬይዝ ቱ ማይነስ 19 ከዛ ከምን ጋር እኩል ነው? እዚች ጋር ኤክስ ብለን እንወስዳለን። እዚህ ኢኳልስ ቱ አንድ
ኮሎምብ ማለት ነው። ከዛ ይሄን እናደርጋለን ክሮስ እናደርጋለን። ይሄ ወደዛ ሄዳል፣ ይሄኛው ወደዛ ሄዳል። ኤክስን ለማግኘት ደግሞ ይሄ ከዚህ ጋር ሲባዛ 1 ፕሮቶን ሲባዛ 1 ኮሎምብ ሲካፈል 1.6 ታይም 10⁻⁹ ካልኩሌት አድርገን ይሄን እናገኛለን ማለት ነው። ስለዚህ the number of electrons needed to make a charge of -1 coulomb is 6.25 times 10⁻⁸ ኤሌክትሮንስ ይሆናል ማለት ነው።